ግብጽ በመጨረሻም ለኢትዮጵያ እጅ ሰጠች ይመስላል። ለዘመናት በአባይ ወንዝ የውሃ ፖለቲካ ውስጥ ውሃው የእኔ ብቻ ነው ስትል የነበረችው ግብጽ አሁን አቅጣጫዋን እየቀየረች ትመስላለች። ካይሮ የኢትዮጵያን የልማት ጥምና የባህር በር ፍላጎት መነሻ በማድረግ አዲስና በውስጡ ጣፋጭ ስጦታንና እንዲሁም ደግሞ መራራ ማስጠንቀቂያ አጣምሮ የያዘ አማራጭ ይዛ ቀርባለች። ዘናሽናል የካይሮ ምንጮች ጠቅሶ እንደዘገበው ከሆነ ግብጽ ለጠቅላይ ሚኒስትር አብይ አህመድ አንድ ልዩ ጥሪ አቅርባለች። ታዲያ ይዘቱም ኢትዮጵያ በህዳሴ ግድብ የውሃ አጠቃቀም ላይ ለግብጽ ህልውና ዋስትና የሚሰጥ አስገዳጅ ስምምነት የምትፈርም ከሆነ ካይሮ የኢትዮጵያን የቀይ ባህር ባለቤትነት ህልም እውን ለማድረግ ከጎኗ እንደምትቆም ገልጻለች። ግብጽ በአፍሪካ ያላት ወዳጅነት ተጠቅማ ኢትዮጵያ ወደ ባለቤት እንድትሆን የዲፕሎማሲያዊ ድጋፍ እንደምትሰጥ ቃል ገብታለች። ይሁን እንጂ ግብጽ ያቀረበችው አማራጭ በሁለቱም ወገን የተሳለ ሰይፍ ይመስላል። በስምምነቱ ጀርባ አንድ ስውር ዛቻ ተደብቋል። ኢትዮጵያ ይህንን ጥያቄ ውድቅ የምታደርግ ከሆነ ግብጽ በጎረቤት ሀገራት ማለትም በሱዳን፣ በሶማሊያ፣ በጅቡቲና እንዲሁም ደግሞ በኤርትራ ያላትን ወታደራዊና ፖለቲካዊ ተጽዕኖ በመጠቀም እንዲሁም በቀይ ባህር ደቡባዊ ክፍል ያለው የባህር በር አቅሟን በማሰለፍ የኢትዮጵያ ወደብ አገልግሎት እንዳታገኝ የማይሻገር ግድግዳ እንደምትሆን አስታውቃለች። ታዲያ እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ እስኪ። ግብጽ እንግዲህ ለኢትዮጵያ ማስጠንቀቂያ አዘል ድጋፏን አሳይታለች። ኢትዮጵያውያን በሙሉ ኢትዮጵያ ከሰሞኑ ከቀይ ባህርና ወደብ ከማግኘት ጋር ተያይዞ ብዙ መነጋገሪያ ሆኖ ነበርና ለዚህም ግብጽ ድጋፏን እንደምታሳይ ያሳውቃል። የተባለውን ከሆነ ግብጽ ለኢትዮጵያ ድጋፏን የምታሳየው የውሃ አጠቃቀም ላይ ፍሌክሲቢሊቲ ከታየና ከዛ በተጨማሪ ደግሞ ከውሃ አጠቃቀም ችግሮች ጋር ተያይዞ የሚደረጉ ዲስፒዩት ወይም ደግሞ ንግግሮች ላይ ሶፍትነስ ወይም ደግሞ ሳሳ ማለት የሚታይ ከሆነ ነው። ይህም ፕሮፖዛል እንደተባለው ከሆነ ባለፈው ሳምንት ለጠቅላይ ሚኒስትር ዶክተር አብይ አህመድ ቀርቦላቸዋል። ከዛ በተጨማሪ ደግሞ ወደ አሜሪካው ፕሬዚዳንት ዶናልድ ትራምፕ እንደተላከ ተነግሯል። ይህን መረጃ ይዞት እየወጣ ያለው ዘናሽናል ካይሮ ውስጥ የሚገኙ ምንጮች ነግረውኛል ብለው የአባይን ጥቅም ግን አያችሁት ብልጥ የያዘውን ይዞ ነው የሚያለቅሰው ይባላሉ። የውሃውን ጥቅም አባይ እንዳጠቃላይ ለእኛ ሀገር ያለውን ጠቀሜታ ተውትና ማለት ነው። ከዛ በተጨማሪ ደግሞ እንደ መደራደሪያ መቅረብ የሚችል ነገር እና ማስጠንቀቂያው የመጣው እዚህ ጋር ነው። እናም ግብጽ ያው ድጋፏን የምታሳይ ሱዳን ውስጥ፣ ሶማሊያና ጅቡቲ ውስጥ ያላትን ፖለቲካልና የወታደራዊ ማለት ሚሊታሪ አቅሟን ወደ ኢትዮጵያ ሳይድ ወይም ደግሞ በተቃራኒው አደርጋለሁ በሚል ከዛ በተጨማሪ ደግሞ ግብጽ ደቡባዊ ቀይ ባህር አካባቢ ሄቪ ኔቫል ፕሬዘንስ ወይም ደግሞ የባህር ወታደራዊ ኃይል አላት እዛ አካባቢ። እሱንም እንደ መደራደሪያ ያቀርባል። እናም ኢትዮጵያ የምትስማማ ከሆነ ይህንን የኢትዮጵያ ድጋፍ ታደርጋለች። ኢትዮጵያ ደግሞ ማትስማማ ከሆነ አዲስ አበባ ሳክሰስ ቱ ሲፖርትስ ኢን ዶስ ኔሽንስ ብሎክ ታደርጋለች። ወይም ደግሞ ኢትዮጵያ ለነዛ ወደቦች ለማግኘት የምታደርገውን ጥረት ብሎክ ታደርጋለች ማለት ነው።